ከሰደበኝ የደገመኝ እንዲል የሀገሬ ሰው የፈረንሳይዋ ቀዳማዊት እመቤት የፕሬዝዳንት ኢማኑኤል ማክሮን ሚስት ፕሬዝዳንቱን በዓለም ሕዝብ ፊት በጥፊ ማጮላቸው ሳያንስ ማታ ማታ ለቆም ሲሉ መናገራቸው መነጋገሪያ ሆኗል። በሀገራችን አንተ የምታውቀኝ ታጥቄ እርሷ የምታውቀኝ አውልቄ የሚል አንድ አባባል አለ። እስቲ ስለ አባባሉ አመጣጥ እንገራችሁ። ጉዳዩ የተፈጸመው በአጼ ቴዎድሮስ ዘመን ነበር። አጼ ቴዎድሮስ በንግስና ዘመናቸው በኃይለኝነታቸውና በቁጡነታቸው የታወቁ ንጉሥ ነበሩ። የቴዎድሮስ መምጣት ሲሰማ ምድር ሰማይ ይርዳል እስኪባል ድረስ ሕዝብ የሚፈራቸውና ሰራዊታቸው የሚሰግድላቸው አስፈሪ ንጉሥ ነበሩ። ታዲያ እንዲያንቀጥቅጠው ሀገር የሚመሩ አጼ ቴዎድሮስ ከባለቤታቸው ጋር ሲኖሩ ይህ ግርማ ሞገሳቸው አብሯቸው አይታይም። ባለቤታቸው አጼ ቴዎድሮስን ስማቸውን አንጠልጥለው እየጠሩ ንጉሱን ያልሆነ ነገር ይናገሩት ነበር። ይህንን ነገር በተደጋጋሚ ያስተዋለ አንድ የቅርብ አጃቢያቸው ነበር። አጃቢው የሚስትየዋን የንቀት ንግግር ሲሰማ ክፉኛ ይደነግጥ ነበር። ያንን መምጣቱን ሲሰማ ምድር ሰማይ ይረዳል እስኪባል ድረስ የሚፈራውን ንጉሥ ሚስቱ በንቀት ስታናግረው በመስማቱ የሰማዩን ለማመን ይቸገር ነበር። ታዲያ አንድ ቀን ነገሩ ሲደጋገምበትና አላስችል ሲለው አጃቢው ስሜቱን መቆጣጠር አቅቶት ጎራዴውን መዞ በንዴት በሩን በርግዶ ይገባና እንዴት ብንቂን ነው ንጉሥ ቴዎድሮስን እንዲያሳንስሽ የምትናገሪው በሚል ሊሰይፋት ተዘጋጀ። አጼ ቴዎድሮስም አጃቢያቸውን በብዙ ትግል አረጋግተውት ስማይ ልንገርህ፣ አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ነው አሉት ይባላል። ማንም ወንድ ሚኒስትር ይሁን የተማረ ምሁርና ከፍተኛ ባለስልጣን ይሁን የተከበረ ጀግናና የሚፈራ ሰው እንኳን ቢሆን ከሚስቱ ጋር ሲሆን ግን ባል ብቻ ነው። ቤት ውስጥ እንደ ውጪው ይጨብጨብልኝ፣ ልከበር፣ ልፈራ፣ ልሰማ ማለት አይቻልም። ሚስት በቃ ሚስት ናት። የፕሬዝዳንት ማክሮን ሚስት ግን በእውነት አብዝተዋለች። መጨረሻዋን ያሳምርላት እንበል እንጂ ሴትየዋ ድፍረቷ ከሌላ ሀገር መሪ ጋር ወራዳ ተባብሎ እስከ መሰዳደብ ደርሷል። ማክሮን በእኛ አዛውንት ሚስታቸው ከዚህ በፊት እብድ ተብለው ተሰድበዋል። አሁን ደግሞ ፕሬዝዳንቱ ከሚስታቸው ጋር በአውሮፕላን በረው ወደ መዳረሻቸው ከደረሱ በኋላ እሳቸውን ለመቀበል የተዘጋጁ እንግዶችና ጋዜጠኞች በተሰበሰቡበት ሚስታቸው ከሰማይ የወረዱትን ጥፊ በግራ መንጋጋቸው ላይ አቅሷቸዋል። ማክሮን በሚስታቸው ፍቅር የወደቁት ገና በ15 ዓመታቸው ነበር። የሚገርመው ደግሞ የማክሮን ሚስት አሮጊቷ ቀዳማዊት እመቤት ብሪቪት የማክሮን አስተማሪ ነበሩ። ማክሮን አስተማሪያቸው ብሪቪትን ለማግባት ለረጅም ዓመታት ጠብቀው በመጨረሻም ተሳክቶላቸው ትዳራቸው ግን እንዳሰቡ ሳይሆን የቀረ ይመስላል። ከዚህ በፊት ቀዳማዊት እመቤቷ የዕድሜ ባለጸጋ ብሪቪት ማታ ማታ ማክሮን ለሰከንዶች እንደማትተወው ተናግራ ነበር። አንዳንድ ሚስቶች ባላቸው ሳይነክስ እንኳን እንደ ንጉሥ አድርገው ያኖራሉ። ማክሮን ግን በዚህ የታደሉ አይመስሉም። ጉዳዩ እንዲህ ነው። ማክሮን በ25 ዓመት የምትበልጣቸውን ገና የልጅነታቸው ያፈቀሯትን ባለቤታቸውን ብሪቪትን ይዘው በአውሮፕላን ተጉዘው ከአየር ማረፊያ ይደርሳሉ። ለፕሬዝዳንቱ አቀባበል ለማድረግ ከአውሮፕላኑ ደረጃ ጀምሮ ቀይ ምንጣፍ ተነጥፏል። ፕሬዝዳንቱ ከአውሮፕላኑ ሲወርዱ ያለውን ትዕይንት ለመቅረጽ እልፍ ካሜራዎች ወደ አውሮፕላኑ በር ተደቅነዋል። ብዙ ጋዜጠኛና እንግዳም ቆሞ የፕሬዝዳንቱን ከአውሮፕላን መውረድ ይጠባበቃል። ከጥቂት ጥበቃ በኋላ ፕሬዝዳንቱ ወደ በሩ ብቅ ብለው ፈገግታ ማሳየት ጀመሩ። ለመውረድም እየተዘጋጁ ይመስላል። ይህ በሚሆንበት ቅጽበት ከፕሬዝዳንቱ በስተቀኝ አቅጣጫ አንድ እጅ ሰተት ብሎ ገብቶ አፋቸው ላይ ጥፊ ካሳረፈ በኋላ ወደ መጣበት ይመለሳል። ማክሮንም እጁን ተከትለው ወደ ውስጥ ዘለው ይገባሉ። ይህ እጅ የመዘዘኛዋ ብሪቪት እንደሆነ በኋላ ላይ ለማወቅ ተችሏል። ፕሬዝዳንቱ
በዓለም አደባባይ ከልጅነት እስከ ዕውቀት ባፈቀሯት ሚስታቸው ተዋርዷል። አዛውንቷ ቀዳማዊት እመቤት 72 ዓመቷ ነው። ምስኪኑ ፕሬዝዳንት ማክሮን ደግሞ 47 ዓመቱ ነው። ፕሬዝዳንቱ በአደባባይ በባለቤቱ በጥፊት መመታቱ ክብሩን እጅግ ዝቅ አድርጎታል። ስለ መሪነት የፖለቲካ ሳይንስ ምሁርና የፍልስፍና ምሁራን የተለያዩ ሐሳቦችን በማቀንቀን ይታወቃሉ። ፖለቲከኞች እንደሚሉት ሀገርን መምራት የሚጀምረው ቤተሰብን በስነ ስርዓት መምራት በመቻል ነው። አንድ ሰው ቤተሰቡን መምራት ሲችል በቤተሰቡ ይከበራል። ከዚያም በማህበረሰቡ ውስጥ ያለው ተቀባይነት እየጨመረ ይሄዳል። በዚህም ከጊዜ ወደ ጊዜ በሚያድግ ሂደት የሀገር መሪ የመሆን ደረጃ ላይ ሊደረስ ይችላል ብለው ሐሳብ ይሰጣሉ። የፊሎሶፊ ምሁራን በበኩላቸው በዚህ ሐሳብ በፍጹም አይስማሙም። እነርሱ እንደሚሉት አንድ ሰው ሚስቱን ወይንም ባለቤቱን በስነ ስርዓት ማስተዳደር እስከቻለ ድረስ ሀገርን መምራት ለሱ ቀላል ነው ይላሉ። ፈላስፎቹ ልክ ሳይሆኑ አይቀሩም። ማክሮን ፈረንሳይን መምራት አልቻሉም ተብለው በተደጋጋሚ ተተችተዋል። ሚስታቸውም አንዴ በስድብ አንዴ ደግሞ በጥፊ እያጋጩ እያዋረዷቸው ነው። በዓለም ሀያላን ሀገራት ተርታ ከፊት ለፊት የምትሰለፈዋን ፈረንሳይን ታክል ሀገር እየመሩ የሚገኙት ማክሮን በባለቤታቸው በዚህ ልክ መዋረዳቸው በእውነትም አስገራሚ ነው። ኢማኑኤል ማክሮን ባለቤታቸውን የአሁኗን ቀዳማዊት እመቤት ብሪቪትን የወደዷት በ15 ዓመቱ ነበር። ታዲያ በወቅቱ ብሪቪት የ39 ዓመት ጎልማሳ መምህሩ ነበረች። ታዲያ ብሪቪት ማክሮንን የምታስተምረው የድራማ ትምህርት ነበር። ማክሮንም በፍቅሩ የወደቀው በዚህ ወቅት ነበረ። በዚያን ወቅት ብሪቪት የማክሮንን የፍቅር ጥያቄ ለመቀበል ፈተና የሆነባት እድሜዋና መምህሩ መሆኗ ብቻ ሳይሆን ባለትዳርና የ3 ልጆች እናትም ጭምር ነበረች። ከ17 ዓመታት በኋላ ማክሮንን ያስፈነጠዘ ክስተት ይፈጠራል። ማክሮን ብሪቪት ከባሏና ከልጆቿ አባት ጋር መፋታቷን ይሰማል። ማክሮን ጊዜ ሳያጠፋ ከ17 ዓመት ጥበቃ በኋላ በድጋሜ የፍቅር ጥያቄ አቅርቦ የብሪቪትን እሽታ ያገኛል። ብዙም ሳይቆዩ ተጋቡ። የ32 ዓመቱ ማክሮን የ57 ዓመቷን ብሪቪትን ደግሶ አገባ። ትዳራቸው ግን በልጅ አልታደለም። እስካሁን ድረስም ልጅን አልወለዱም። ጉደኛዋ እመቤት ብሪቪት ልጃቸው የሚሆነውን ባላቸውን እንደሚያፈቅሩት በተለያየ ጊዜ ተናግረዋል። ወጣት ወንዶችን እወዳለሁ የሚሉት ብሪቪት ማፍቀር የህይወቴ ትልቁ ክፍል ነው ሲሉ በአንድ ወቅት ተደምጠዋል። አንዳንድ መረጃ አነፍናፊዎች እንደሚሉት ከሆነ ብሪቪት የልጆቻቸውን አባት እንኳን እስከ መፍታት የደረሱት ማክሮንን ለማግባት ሲሉ ነው። ብሪቪት ሀበሻ ባለመሆናቸው ተርፈዋል እንጂ ምን ነው በመቁረቢያ ጊዜው እያለ ይህንን ሲያደርጉ ሀገር ምድሩ ዝም ብሎ አያቸውም ነበር። ቀዳማዊት እመቤቷ ዛሬም ድረስ ባላቸውን ሲያዩ ልጅነት እንደሚሰማቸው ይናገራሉ። በተለይም በምሽት ብቻቸውን መሆን እንደማይፈልጉና ፈጽመው ከባላቸው እንደማይለዩ ይናገራሉ። ብሪቪት እውነታቸውን ነው። ፕሬዝዳንት ማክሮን በገባበት ሁሉ በምሽትም እንኳን ቢሆን አብሯቸው ይታያሉ። ፕሬዝዳንት ማክሮንም ቢሆኑ የዕድሜ ወሰን ሳይገድባቸው ባለቤታቸው ብሪቪትን እንደሚያፈቅሩ ይናገራሉ። የሚደንቀው ነገር ማክሮን ባለቤታቸውን በስሟ እንኳን አለመጥራታቸው ነው። ማክሮን ብሪቪትን እውነቴ ሲሉ ይጠሯቸዋል። መፈቃቀራቸው እንዳለ ሆኖ ፕሬዝዳንት ማክሮን በባለቤታቸው ብሪቪት ምክንያት በተደጋጋሚ ሲዋረዱ ተስተውሏል። ከዚህ ቀደም ማክሮን ከብራዚል ፕሬዝዳንት ጋር ደደብ ብሎ እስከ መሰዳደብ የደረሰ ስድብ የተቀላቀለበት የቃላት ግጭት ውስጥ ገብተው ነበር። የማክሮን የትዳር ህይወት የጋዜጠኞችና ፖለቲከኞች ማሾፊያ ብቻ ሳይሆን የሀገር መሪዎችንም ጭምር ያሾፉበት ጊዜ ነበረ። በማክሮን ላይ የደረሰው የመጀመሪያው ዝርጠጣ ከወደ ብራዚል የነበረ ሲሆን ከብራዚል ፕሬዝዳንት ቦልሶናሮ ስለ ጉዳዩ ጥቂት እንንገራችሁ። ያን ሰሞን በአማዞን ጫካ ከተነሳው ሰደድ እሳት ጋር በተያያዘ ኢማኑኤል ማክሮን የብራዚሉን ፕሬዝዳንት ተሳድቦ ነበረ። ይህን ጉዳይ መነጋገሪያ በነበረበት ወቅት የብራዚሉ ፕሬዝዳንት ቦልሶናሮ የደጋፊዎች ፊት አውራሪ እንደሆነ የሚነገርለት አንድ ግለሰብ የሁለቱን ሀገራት ማለትም
የብራዚልና የፈረንሳይን ቀዳማዊት እመቤቶች ምስል በፌስቡክ ገጹ ላይ ፖስት በማድረግ ስለ ፈረንሳዊያ ቀዳማዊት እመቤት ያልተገባ አስተያየት ይሰጣል። ሰውየው ፖስት ያደረገው የቀዳማውያን እመቤቶች ፎቶ ዋና ዓላማው የሁለቱን መሪዎች ሚስቶች ቁንጅናና እድሜን ማወዳደር ነበረ። የብራዚሉ ፕሬዝዳንት በጣም ወጣትና ቆንጆ ሴት ሲሆኑ የማክሮን ሚስት ደግሞ ፍጹም በተቃራኒው ነበሩ። ፖስት አድርጎ ብቻ ያላበቃው የፕሬዝዳንቱ ደጋፊ ከፎቶ ስር ታዲያ አሁን ለምን ማክሮን ቦልሶናሮን መክሰስ እንደፈለገ መቼስ ግልጽ ነው የሚል መልእክት ያክልበታል። ከጥቂት ቆይታ በኋላ የብራዚሉ ፕሬዝዳንት በዚሁ የፌስቡክ ገጽ ብቅ ብለው አንተ ተው እንጂ ሰውየውን አታዋርደው ሲሉ በማሾፍ አስተያየታቸውን ሰጡ። ይህ በብራዚል ቋንቋ የተጻፈው የማሾፍ አስተያየት ፕሬዝዳንት ማክሮን ጋር ለመድረስ ብዙም ጊዜ አልፈጀም። ጉዳዩን ከሰሙ በኋላ ማክሮን ሳለብሰው እሳት ጎርሰው ብቅ አሉ። እንዲህም አሉ፣ የብራዚሉን ፕሬዝዳንት አስነዋሪና ወራዳ ነው በማለት ማክሮን ንዴታቸው ሳይበርድ ሰውየው ባለቤቴን የሚያዋርድ ነገር ነው የተናገረው። የብራዚል ሕዝብ ትልቅ ሕዝብ ነው፣ ፕሬዝዳንቱ ግን ክብረ ቢስ ነው በማለት ብራዚላውያን ለክብራቸው የሚመጥናቸው መሪ ያገኛሉ ብዬ ተስፋ አደርጋለሁ ሲሉም ጨምረውበታል። የብራዚሉ ፕሬዝዳንት ወትሮም በሴቶች በጥቁሮችና በሕፃናት ላይ አሉታዊ አስተያየት መስጠት የለመዱ በመሆናቸው ይህ ንግግራቸው ብዙም አዲስ አልነበረም። ከፕሬዝዳንት ማክሮን ጋር በተያያዘ አነጋጋሪ አስተያየት ከሰጡ መሪዎች መካከል የቱርኩ ረሲፕ ጣይብ ኤርዶጋን አንዱ ነበሩ። አስተያየታቸው በእርግጥም አንዳንዶች ፕሬዝዳንት ማክሮን ጤነኛ አይደለም ብለው እንዲሞግቷቸው ያደረገ ነው። ከ5 ዓመት በፊት ነበር የቱርኩ ፕሬዝዳንት ረሲፕ ጣይብ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአእምሮ ጤና ምርመራ ቢያደርግ መልካም ነው ሲሉ አስተያየታቸውን የሰጡት። ታዲያ በወቅቱ ኤርዶጋን ይህንን በማለታቸው ምክንያት ፈረንሳይ የቱርክ አምባሳደሯን አስጠርታ ነበረ። ኤርዶጋን ማክሮን ይመርመሩ ያሉበት ምክንያት ማክሮን ጽንፈኛ እስላማዊነትን ለመዋጋት ቃል እገባለሁ ብለው በመናገራቸው ምክንያት ነበር። ማክሮን ይህንን ያሉት አንድ ፈረንሳዊ መምህር አወዛጋቢውን የነብዩ መሐመድን የካርቱን ምስል ክፍል ውስጥ ማሳየቱን ተከትሎ አንገቱ ተቀልቶ መገደሉን ተከትሎ ነበረ። በወቅቱ ማክሮን የፈረንሳይ መንግስት የአንድን ማህበረሰብ ወይም እምነት ተከታዮችን ስሜት ለመጠበቅ ሲባል የሰዎችን የመናገር መብት ሊገድብ አይገባም ብለውም ነበር። የቱርኩ ፕሬዝዳንት በዚህ ጉዳይ ዙሪያ አስተያየታቸውን ሲሰጡ ማክሮን የሚባሉ ግለሰብ ከእስልምናና ሙስሊም ጋር ያላቸው ችግር ምንድነው? ማክሮን የአእምሮ ጤና ምርመራ ያስፈልገዋል ሲሉ ነበር የተናገሩት። ወደ ጥፊው ስንመለስ ማክሮን በአደባባይ ላይ ጥፊ ሲወርድባቸው የመጀመሪያቸው አልነበረም። ከ3 ዓመት በፊት መንገድ ላይ መብረቅ የሆነ ጠንካራ ጥፊ አጋጥሟቸው ያውቃል። ፕሬዝዳንቱ ከ3 ዓመት በፊት ነበር በስራ ጉብኝት ላይ ያሉ በጥፊ የተመቱት። ፕሬዝዳንት ማክሮን በይፋ የስራ ጉብኝቱ ወቅት ሰላም እየሰጧቸው የነበሩ ሰዎችን እየጨበጡ ሳለ ነበር አንድ ግለሰብ በጥፊ የመታቸው። በወቅቱ ፕሬዝዳንቱ በጥፊ ሲመቱ የሚያሳየው ተንቀሳቃሽ ምስል ልክ እንደሆኑ በየማህበራዊ ሚዲያው መነጋገሪያ ሆኖ ነበር። ያኔ ፕሬዝዳንቱን በመምታቱ ምክንያት የተያዘው ግለሰብ ፕሬዝዳንቱን መምታቱን ለፍርድ ቤት በሰጠው ቃል አምኖ ፍርድም ተፈርዶበታል። በወቅቱ በጥፊ የተማታው ግለሰብ ማክሮኒዝም ይውደም እያለ ነበር በፕሬዝዳንቱ ላይ ጥፊ ያሳረፈው። የግለሰቡ ድርጊት በመላው ፕሬዝዳንት በርካቶችን ያስቆጣ ነበር። አቃቤ ሕግም ግለሰቡ በ18 ወራት እስር እንዲቀጣ ጠይቆ ነበር። ፍርድ ቤቱ ግለሰቡ ላይ የ18 ወራት እስር ቢፈርድበትም 14ቱ በይቅርታ የሚታይ ይሆናል ተብሎ አሁን ግለሰቡ ቅጣቱን ጨርሶ ተፈቷል። ከ3 ዓመታት በፊት ማክሮንን በጥፊ የተማታው ሰው ፕሬዝዳንቱን ለምን እንደተማታ ሲጠየቅ ከጓደኛው ጋር የፕሬዝዳንቱን ጉብኝት መኪና ውስጥ ሆነው እየጠበቁ ሳለ በሁሉም ዘንድ የሚወሳና መነጋገሪያ ሊሆን የሚችል ተግባር ለመፈጸም በማሰቡ ምክንያት ድርጊቱ መፈጸሙ ነበር የተናገረው። የአሁኑ ጥፊ ለማክሮን ሁለተኛ የአደባባይ ጥፊያቸው ሆናለች። ምንም እንኳን ኢማኑኤል ማክሮን በአውሮፓ ውስጥ ጠንካራ ከሆኑት ሀገራት መካከል አንዷ የሆነችውን ፈረንሳይን እየመሩ ቢሆኑም በግላዊ ሕይወታቸው ምክንያት ተደጋጋሚ ውዝግቦች ያጋጥማቸዋል።
ፈረንሳዊው ማክሮን አገሪቱ መሪ የመሆን ብቃት የላቸውም የሚል ተደጋጋሚ ተቃውሞ አስተናግደዋል። ስለ ትናንትናው የባለቤታቸው ጥፊ ማክሮን ምላሽ የሰጡ ሲሆን ይህንን ያክል አነጋጋሪ ሊሆን የሚችል አልነበረም፣ ቀልድ እየተቀላለድን ነበር ቢሉም ያመናቸው ግን የለም።